ሀይሚሻይ ቆንጆ የቆንጆች ቆንጆ የሁሌም አሸናፊ ሀይሚሻ ቆንጆ ማለት ነው። ትናንት አይታችኋት አላለ? ፍክት እምር ብሎባት ስታምር ደርባባ ሴት መሰለች። ምንድን ነው እሱ እንደዚህ ማማር? የኔ ውድ እያየንሽ አደግሽ እኮ በስመ አብ ውበቱን ደብዶባት። ትናንት ጌም ነበራት ማለት ነው። በጣም የሚያምር ደስ የሚል ጌም፣ በቃ ስርዓት ያለው ጌም ምናምን ማለት ነው። እና ብሩኬ ግን የለም ነበረ፣ እሷ ብቻ ነበረች። በጣም ደስ የሚል ጌም ነበረ ማለት ነው። እና ለመጀመሪያ ጊዜ ነው እኔ ብቻዋን ያዩት ሊፍ ማለት እኔ መከታተል ከጀመርኩ ለመጀመሪያ ጊዜ ነው ሀይሚን ለብቻዋ ያዩት ማለት ከብሩክ ጋር ነበረ። እና ደስ ትል ነበረ ትናንት ማለት ነው። በቃ በጣም ነበር ደስ የሚል ጌም ነበረ፣ ደስ ይላል። አሸንፋለች ምናምን ማለት ነው። እና በጣም በጣም ስርዓት ያላት ልጅ ናት፣ ደስ ስትል ማለት ነው። እና በዚህ አጋጣሚ ሁላቸውንም ያው የተሰማትን ስሜትም ተናግራለች። አረብ ሀገር ላሉ አሁን የተፈጠረው ነገር አለ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ከእናንተ ጋር ይሁን ብላለች። ሀይሚሻዬ የኔ ውድ ነገር ተቀብለናል፣ ከዱባይ ተቀብያለሁ የኔ ወርቅ፣ በጣም እናመሰግናለን ስላሰብሽልን እለት ያለሽ ማለት ነው። ግን እንደዚህ እምር ያለብሽ ነገር ምንድን ነው? ሚስጥሩ ምንድን ነው? እንደዚህ ፍፍት ያረገሽ ምንድን ነው? እንደዚህ ውበቱን ድፍት ያረገብሽ የእውነት እኮ በጣም እያማረባት ሄደች። በቃ ስታምር ምናምን ማለት ነው። እና ቀዩን አለ አይደለም የሆነ ደርባባ ሴት ታውቃላችሁ? ድርብብ ያለ ሰው እንደዛ አይነት ሴትን የመሰለችኝ ትናንት ማለት በቃ ሰላም ጤና ይስጥልኝ የቲክቶክ ምናምን ስትል ደስ ስትል ማለት ነው። እና ሁሌም አሸነፊ ይሄ ስነ ስርዓትሽን ነው የምንወደድሽ፣ የእውነት ለመናገር ሀይሚሻ ማለት ነው። እና ከምንም ነገር ከሁሉም ነገር ልጅ ከሰው ልጅ በጣም ስነ ስርዓት ይቀድማል፣ ለሰው ያለሽ ክብር ይቀድማል። እና ያን ነገርሽ ነው ስለምንወድልሽ ነው በጣም ሶሻል ሚዲያ ላይ እንደዚህ ድምቅ ፍክት ብለሽ የኔ ትንሽዬ ልጅ ያደግሽ እያየንሽ ያደግሽ ማለት የኔ ሚጢጥዬ ማለት ነው። እና ለዛ ነው በሰው ዘንድም ትልቅ ቦታ ያገኘሽው ምናምን ማለት ነው። ሀይሚሻ የኔ ቆንጆ የኔ ማር የኔ ውድ፣ ሌላ ስራ እኔ ምንም ምልሽ ነገር የለም። ብቻ እግዚአብሔር ጥብቅ ያለሽ፣ ሁሉም ያልፋል። እንደዚህ የሆነች ደስተኛ የሆነች ተጫወቺ። ነገ የተሻለ ቀን ነው እንዳልሽው፣ ለሚመጣው ላለፈው ሰውን ለሚመጣው ነገር ነው መጨነቅ። እና እንደዚህ ራስሽን አንዳንድ ጊዜ ዘና ዘና እያረግሽን የለን በዩቲዩብም ነው የለን የኔ ውድ ነገር ሁሉ እግዚአብሔር ነገሮችን ሁሉ ያስተካክልልሻል። አትጨናነቂ፣ አንቺ ብቻ ደስተኛ ሁኚ። እንዲህ ድርብብ እንዳለብሽ ምንም ሳትሆኚ የጋሽዬ ልጅ ጨዋ ወሎ ጨዋ ያሳደጋት ሀይሚ እኮ በዚህ ስነ ስርዓቷ ማን እንደሚታይ ታውቃላችሁ? ጋሼና እናቷ ማለት ነው። ለምን ቤተሰብና ለሁሉ ነገር መሰረት ቤተሰብ ስለሆነ ታድላ። እሷ እኮ የጋሽዬ ልጅ ናት። ጋሽዬን ያሳደጋት ቆንጥጦ፣ እሷ እኮ እንትና ልጅ ናት። እዛ አትልም የኔ ውድ ነገር ማለት ነው። እና ብሩክ እድለኛ ነው ባይዛ በዚህ አጋጣሚ ቅመማ ማለት ነው። እና